ሕይወትህን ከማጥፋቷ በፊት ሽሽ። ፈጽሞ መቅረብ የሌለብህ ሰባቱ የሴት አይነቶች። ዛሬ ልነግርህ የመጣሁት ነገር ምናልባት እስካሁን ከሰማቸው የፍቅርና የግንኙነት ምክሮች ሁሉ እጅግ በጣም የመረረው እውነታ ሊሆን ይችላል። እኔ እንደ አንድ ወንድና የሰው ልጅ ስነ ልቦና በጥልቀት እንደመረመረ ባለሙያ ይህንን ስነግርህ ልፈርድብህ ወይም ሴቶችን ልኮንን አይደለም የመጣሁት። ነገር ግን ዛሬ የምዘረዝርልህ ሰባት አደገኛ ምልክቶች ወይም ሬድ ፍላጎች ችላ ብለው በስሜት ታውረው የአእምሯቸውን ሰላማቸውን፣ ራዕያቸውን፣ ገንዘባቸውንና በራስ መተማመናቸውን ያጡ አሁንም ድረስ ስሜታዊ ጠባሳቸውን በየመጠጥ ቤቱ እያከሙ ያሉ በርካታ ወንዶችን አይቻለሁ። አብዛኛው ወንድ አንድ ትልቅ በሽታ አለበት። ይህ በሽታ በሳይኮሎጂ ሳቪየር ኮምፕሌክስ ወይም የአዳኝነት አባዜ ይባላል። አንዲት ቆንጆ ሴት ስታይ ምንም እንኳን መጥፎ ጸባይ ቢኖራትም እኔ አስተካክላታለሁ፣ በእኔ ፍቅር ትቀየራለች፣ እኔ ከሌሎች ወንዶች እለያለሁ ብለህ ራስህን ታታላለህ። ወንድሜ፣ አዳኝ መሆን ያለብህ ለራስ ሕይወትና ለራዕይ እንጂ ገና ከስሩ ለተበላሸ የስነ ልቦና ቀውስ አይደለም። ይህንን ቪዲዮ ማንም ያልነገረህን ግን እጅግ በጣም ታስፈልግ የነበረች የማንቂያ ደውል አድርገህ ቁጠራት። ዛሬ አንዲት ሴት ትክክለኛ አለመሆኗን የሚያሳዩ ሰባት ምልክቶችን እዘረዝርልሃለሁ። ከነዚህ ውስጥ በተለይ አምስተኛው በየቀኑ ወንዶች ሳያውቁት የሚወድቁበት እጅግ አደገኛው የአእምሮ ማሳሳት ማይንድ ማኒፑሌሽን ወጥመድ ነው። እነዚህ ሰባት ምልክቶች በምታያት ሴት ላይ ካየ በፍቅር ስም አትደራደር። ጫማን አጥብቀ እሰርና ሽሽ። ዝግጁ ከሆናችሁ ቪዲዮውን ላይክ አድርጉት። ወደ መጀመሪያው ምልክት እንግባ። በታሪኳ ፈጽሞ ተሳስታ አታውቅም። አንደኛውና ዋነኛው ምልክት በታሪኳ ውስጥ አንዴም እንኳን ተሳስታ የማታውቅ ሴት ናት። ምናልባት አጋጥሞ ይሆናል። ታውቃት ማውራት ስትጀምሩ ስላለፈው ሕይወቷ ትነግራለች። ነገር ግን በሕይወቷ ውስጥ ለተፈጠረው ማንኛው መጥፎ ነገር እሷ በምንም ተአምር ተጠያቂ አይደለችም። አስገራሚ እኮ ነው። ሪከርዷ ሙሉ በሙሉ ንጹሕ የሆነች መልአክ ነች። የቀድሞ ፍቅረኛዋ እብድና ጨቋኝ ነበር ትልሃለች። ሳይኮሎጂስቶች ይህንን የባህሪ ቀውስ ኤክስተርናል ሎከስ ኦፍ ኮንትሮል ይሉታል። ይህ ማለት በሕይወት ለሚከሰቱ ውጤቶች የግል ኃላፊነት ወይም አካውንታብሊቲ መውሰድ አለመቻል፣ የራሷን ስህተት ማየት የተሳናት እጅግ በጣም ደካማ ስብዕና ፍራጃይል ኢጎ ያላት ሴት ናት ማለት ነው። በእኔ አባባል ደግሞ ይሄ ከቆንጆ ፈገግታ ጀርባ የተደበቀ ቤትን አመድ የሚያደርግ ባለ 5 ደረጃ አደገኛ እሳት ነው። አስበው፣ በሕይወቷ ውስጥ ያሉ ሰዎች ሁሉ ችግር ፈጣሪ፣ አስመሳይና እብድ ከሆኑ የሂሳብ ቀመሩን አንተ ስራው። በሚቀጥለው ምዕራፍ የዛ ታሪክ አካል የምትሆነው አንተ ነህ። ሃይ ቫሊዩ ከፍተኛ ዋጋ ያለው ወንድ ይህንን ሲሰማ ቶሎ ብሎ ካለፈው ግንኙነቷ ምን ተማረች ብሎ ይጠይቃል። እሷ ግን ምንም አልተማረችም፣ ምክንያቱም ጥፋቷ የእሷ አልነበረም። እናም ላረጋግጥልህ፣ ነገ ስትለያዩ ለቀጣዩ ወንድ የምትነግረው እብዱና ጨቋኙ ፍቅረኛ አንተ ትሆናለህ። ሁለተኛ፣ የማያቋርጥ የስነ ልቦና ፈተና። ሁለተኛው ምልክት ሁልጊዜ ትፈትናለች። ይቺ ሴት ግንኙነት የምታየው እንደ ጦር ሜዳ ወይም እንደ ጌም ነው። ፈተናውን ከወደክ በኋላ ነው ኦ ለካ ያ ፈተና ነበር ትላለህ በድንጋጤ። እንደምትፈልጋትና እንደምትጨነቅላት ለማየት ብቻ ዝምታን ሳይለንት ትሪትመንት ትመርጣለች። ቀኑን ሙሉ ቴክስት አትመልስም። ስደውልላት አታነሳም። ከዛ ስታገኛት ምን ሆነች ነው ስትላት ምንም እንዳልሆነች ፊቷ እያስታወቀ ምንም ደህና ነኝ ትላለች። ይህ አግሬሲቭ የሆነ ፓሲቭ አግሬሲቭ ባህሪ ነው። እንድትለምናትና እንድታባብላብላ የያዛችሁትን ፕሮግራም በመጨረሻው ሰዓት ትሰርዛለች። ሳይኮሎጂ ይህንን እንደ አደገኛ ባህሪ ወይም አንዥየስ አታችመንት ፓተርን ወይም የፍርሃት ቁርኝነት ይለዋል። በውስጧ ከፍተኛ የሆነ በራስ መተማመን ማጣት ስላለ አንተ እሷን ለማግኘት ስትለፋና ስትሰቃይ ስታይ ብቻ ነው ይወደኛል ብለህ የምታስበው። እውነታው ግን ይሄ ነው። በፈተና ላይ የተመሰረተ ግንኙነት እጅግ አድካሚ ነው። በእንቁላል ቅርፊት ላይ እንደመራመድ ዎኪንግ ኦን ኤግ ሼል ነው። ምክንያቱም አብራችሁ ምንም ጠንካራ ነገር እየገነባችሁ አይደለም። አንተ የህይወት ዘመንህን ፈተና እየተፈተንክ ነው። ለዚህ ደግሞ ማንም አልተፈጠረም። እውነተኛና ሃይ ቫሊዩ የሆነ ወንድ ይህንን ጨዋታ አይጫወትም። ደህና ነኝ ካለችው እሺ ማውራት ስትፈልጊ ያሳውቂኝ ብሎ ወደ ስራው ይመለሳል። እሱ ለልጅነት ጨዋታ ጊዜ የለውም። ማባበልና መለማመጥ አቁም። ሶስተኛ፣ የቀድሞ ፍቅረኛዋ ወይም ኤክሷ አሁንም ዋና ገጸ ባህሪ ነው። ሶስተኛውን ምልክት በደንብ አስተውል። አብራችሁ ስታወሩ የቀድሞ ፍቅረኛዋ ስም ምን ያህል ጊዜ ይነሳል?
ስለ አንድ አጋጣሚ ለምሳሌ ከእሱ ጋር እያለን እንደዚህ አጋጥሞን ነበር ብላ አንዴ ብታልፈው ችግር የለውም። ነገር ግን እኔ እያልኩ ያለሁት ዘውትርና ያለምንም አግባብ በሚፈጠር ንግግር ውስጥ የድሮ ፍቅረኛ እኮ እንዲህ እያደረገ፣ እሱ እንዲህ ነበር፣ እሱ እኮ እንደዚህ አይነት ምግብ አይወድም እያለች የምታወራውን ሴት ነው። ወንድሜ አንተ እኮ እዚህ ፊት ለፊቷ ቆማል። ይህ ድርጊት በሳይኮሎጂ ትራያንጉሌሽን ይባላል። አንተን ከሌላ ሰው ጋር በማወዳደር እሱን አስከንድቼ የእሷ ምርጥ ወንድ መሆን አለብኝ ብለ እንድትፎካከር የምታደርግበት ስውር የቁጥጥር ዘዴ ነው። በሌላ በኩል ደግሞ ሳይኮሎጂስቶች ይህንን አንሪዞልቭድ አታችመንት ወይም ያልተቋጨ ስሜት ይሉታል። እኔ ደግሞ ያልተስማማውበት የሩሜት ስምምነት እለዋለሁ። በልቧ ውስጥ አሁንም እሱ አለ። ካለፈው ግንኙነት ስሜቷ ሙሉ ለሙሉ ነቅላ ካልወጣች አንተ ጊዜ ማስታወሻ ሪባውንድ ነህ ማለት ነው። ከፍተኛ ዋጋ ያለው ወንድ ከማንም ጋር አይወዳደርም። ኮንትራት ትንሽ ሊረዝም ይችላል እንጂ መጨረሻ መጣል። አራተኛ ሁከትና ድራማ ማፍቀር። አራተኛው ምልክት ከሰላም ይልቅ ሁከትና ድራማን የምትመርጥ ሴት ናት። አንዳንዶች በስህተት የተሳሳተ ትርጉም እንሰጠዋለን። ይህ ድራማ ከፍተኛ የፍቅር ስሜት ወይም ፓሽን አድርገን እናስበዋለን። ዋው ምን አይነት ጠንካራ ሴት ናት እንላለን። ግን ፈጽሞ ተሳስታል። ይቺ ሴት የሰው ሁሉ ጉዳይ ያገባታል። የጓደኞቿ ጸብ የራሷ ጸብ ነው። ሰላማዊ በሆነ ሬስቶራንት ውስጥ አስተናጋጁን በትንሽ ስህተት ታዋርዳለች። በሶሻል ሚዲያ ላይ ለሚፈጠር የቡድን ጸብ ግንባር ቀደም ተሳታፊ ናት። በትንሽ ነገር ሰማይ ምድሩ ይገለበጣል። ሳይኮሎጂ ይህንን ሃይ ኒውሮቲሲዝም ይለዋል። ይህ የስሜት አለመረጋጋት ለጭንቀት የተጋለጠ ስብዕናና ራሱን መቆጣጠር የማይችል አእምሮ ነው። የዚህ ሴት አእምሮ ኮርቲሶል ለተባለው የጭንቀት ሆርሞን ሱሰኛ ሆኗል። ሰላምና ጸጥታ ሲኖር አእምሯ ይህ አሰልቺ ነው ብሎ ስለሚያስብ ሆን ብላም ሆነ ሳትል ችግር ትፈጥራለች። በእውነተኛው ዓለም ግን ትርጉሙ ይሄ ነው። አንተ ራዕይን ለማሳካት ሀብት ለመገንባትና የተረጋጋ ህይወት ለመምራት ስትል እሷ ጉልበትን በሙሉ ከንቱ በሆኑ ድራማዎች ተመጥተዋለች። ከአንቺ ጋር እሁድ ቀን ፈጽሞ ሰላማዊ አይሆንም። ከእሷ ጋር መኖር በማዕበል ውስጥ ቀዳዳ ያላት መርከብ እንደ መንዳት ነው። የአእምሮ ሰላምህ ከማንኛውም ቆንጆ ሴት ይበልጣል። ድራማ የምትወድ ሴት ህይወትህን ትበክላለች። አምስተኛ አስማታዊ ይቅርታ። አምስተኛው ምልክት ላይ ስትደርስ በእውነት ላጨበጭብልህ እወዳለሁ። ምክንያቱም ይህ አብዛኛው ወንድ ሳያውቀው የሚገባበት ጥልቅ የስነ ልቦና ማጥ ነው። ነገሩ እንዲህ ነው። እሷ አንተ ላይ አንድ ትልቅ ስህተት ትሰራለች። ለምሳሌ ሌላ ወንድ ጋር ቴክስት ስታደርግ አገኛት፣ ወይም ባልከው ሰዓት ሳትገኝ ቀርታ ክብርህን ነካችውን በል። አንተ ያን ስህተት በስርዓቱ ትቃወማለህ። በመጨረሻ ግን የነገሩ ፊዚክስ እንዴት እንደተቀየረ ሳታውቅ አንተ ይቅርታ እየጠየቅ ታገኘዋለህ። አዎ እሷ አጥፍታ ይቅርታ የምትጠይቀው አንተ ነህ ሁልጊዜ። ይህ አስገራሚ የአእምሮ ማሳሳት ጥበብ በሳይኮሎጂ ዳርቮ ይባላል። ይህ ማለት ዲናይ መካድ፣ አታክ ማጥቃት፣ ሪቨርስ ቪክቲም ኤንድ ኦፌንደር በደለኛ መቀልበስ ማለት ነው። ሂደቱ እንዲህ ነው። መጀመሪያ ስህተቷን ትክዳለች። እኔ እንደዛ አላሰብኩ። ቀጥሎ አንተን ታጠቃለች። አንተ እኮ ሁልጊዜ ተጠራጣሪ ነህ፣ ነፃነት አትሰጠኝም። ከዛም ማልቀስ ትጀምራለች። እንዴት ትለኛለህ? እኔ እኮ ላንተ ብዬ ነው ትላለች። አንተም እንባዋን ስታይ ትደናገጥና አጥፊ መሆኗን ትረሳና እሺ በቃ አታልቅሺ፣ እኔ ነኝ ያጠፋሁት ይቅርታ ብለህ ታባብላታለህ። እኔ ይህንን ያልጠየቅኩት የአስማት ትርኢት ስለዋለሁ። አላስከፋም ያለችበትን የመጨረሻ ጊዜ ማስታወስ ካልቻልክ ያ ትልቅ ዳታ ነው። ተጠቀምበት። እውነተኛ ወንድ በእንባ አይታለልም፣ እውነታው ላይ ጸንቶ ይቆማል። ይቺ ሴት ራሷን ለመለወጥ ፈቃደኛ ስላልሆነች ቶሎ ብለህ ከህይወት አስወጣት። ስድስተኛ የጓደኞች ፊትና እይታ። ስድስተኛው ምልክት አንተ ጋር ወይም እሷ ጋር ሳይሆን ጓደኞች ላይ ነው ያለው። ለመጀመሪያ ጊዜ አስተዋውቃቸው እሷ ከሄደች በኋላ ስሟን ስታነሳ የጓደኞችን ፊት አይተዋል? ያንን ፊት በደንብ ታውቀዋለህ? ትንሽ ዝምታ፣ የተንጠለጠለ የሐሰት ፈገግታ፣ እርስ በርስ መተያየትና በመጨረሻም አዎ አሪፍ ልጅ ትመስላለች የሚል አስገዳጅና ኃይል የሌለው ቃል። እውነታው ይሄ ነው ወንድሜ። አንተ በፍቅርና በፍትወት ለስት ታውረሃል። ሆርሞኖች ትክክለኛ ውሳኔ እንድትሰጥ አይፈቅዱልህም። ነገር ግን አንተን የሚወዱ አብረው ያደጉና አንተን በመዋሸት ምንም ትርፍ የሌላቸው ወንድሞች ነገሩን በንጹህ አይን ወይም ኦብጀክቲቭሊ ነው የሚያዩት። በዚያ ፊታቸው ይቺ ልጅ ለአንተ አትሆንም፣ ትጎዳለች የሚል ትልቅ ነገር እየነገሩ ነው። በግንኙነትህ መሃል ላለመግባት ሲሉ በዲፕሎማሲ ያልፉታል። እመነኝ፣ ፍቅር ያሳወረ አይንህን ተወውና ከስሜት ነፃ የሆኑትን የጓደኞችን ፊት አድምጥ። ሃይ ቫልዩ ማን ሁልጊዜም ለወንድሞቹ እይታ ትልቅ ክብር አለው።
7ኛ የውስጥህ ድምፅ። 7ኛውና የመጨረሻው ከሁሉም በላይ ደግሞ እጅግ አስፈላጊው ምልክት የውስጥ ስሜት your gut feeling ነው። ውስጥህ ሁል ጊዜ ያውቃል። ስልኳ ሲደወል ወይም ቴክስት ስታደርግልህ ደስ ከመሰኘት ይልቅ ወደ አካባቢ የሆነ የመረበሽ ስሜት አንዛይቲ ይሰማል። ከእሷ ጋር ስትገናኝ ጉልበት ያለቀ ይመስላል። አንተ ግን እሷ እኮ የተለየች ናት፣ ወደፊት ይስተካከላል፣ እኔ አድናታለሁ እያልክ የውስጥህን ድምፅ በግድ ታፍነዋለሁ። ወንድሜ በአሸዋ ላይ የተሰራና መሰረቱ የተናጋ ቤት ቀለም በመቀባት ለማደስ መሞከር ፍቅር አይደለም፣ ሞኝነት ነው። ሳይኮሎጂስቶች ይህንን የውስጥ ስሜት ኢንትሮሴፕቲቭ አዌርነስ ይሉታል። አእምሮና የነርቭ ስርዓት ነርቭ ሲስተም ከአንተ የንቃት ደረጃ ኮንሽስ ማይንድ ውጭ ስለ አደጋ የሚያገኘው ውስጣዊ ሲግናል። ሰውነትህ ከስሜት የበለጠ እጅግ በጣም ብልህ ነው። ይቺ ሴት ለአንተ ሰላም አትሰጥም ብሎ መልእክት እየላከልህ ነበር። አንተ ግን መክፈት አልፈለግክም። አሁኑኑ ሰውነትህን አድምጥ። የመጨረሻ እውነታና የዛሬው ትልቁ ትምህርት ይሄ ነው። ሬድ ፍላግ ወይም አደገኛ ምልክቶች ፈጽሞ ተደብቀው አያውቁ። እኛ ወንዶች የምንወደው ማራኪ አካል፣ ቆንጆ ፈገግታና የፍትውት ልብስ ለብሰው ለሚመጡ አይናችን ይታወራል እንጂ እውነተኛና ከፍተኛ ዋጋ ያለው ወንድ የራሱን የአእምሮ ሰላምና ራዕይ ከምንም ነገር በላይ ያስቀድማል። ከላይ የዘረዘርኳቸው ምልክቶችን ካየ አትከራከር፣ ለማስተካከል አትሞክር፣ አትለማመጥ። በቀጥታ መንገድን ቀይረህ ሽሽ። የራስህ ጀግና ሁን እንጂ የሌላውን ሰው የስነ ልቦና ቀውስ ማከሚያ አትሁን። ይሄ ላቭ ካምፓስ ነው። የዛሬው ቪዲዮ ከጥፋት መንገድ እንደመለሰ እና አይንን እንዳበራልህ ሙሉ እምነት አለኝ። ይህ ጥልቅ ትንታኔ ለአንተ ትልቅ ዋጋ ካለው አሁኑኑ ቪዲዮውን ላይክ በማድረግ ድጋፍህን ግለጽልኝ። እንዲህ አይነት የሳይኮሎጂ እና የወንድነት ክህሎት ሚስጥሮች ሁልጊዜ ሳያቋርጡ እንዲደርሷችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ሁልጊዜ እንደምንለው ፍቅር በድፍረት ይጀመራል፣ በጥበብ ያድጋል።